የመንግስት ያለ ማማዝናሽ ሲነዳቸው ድረስ የሚሉት ፍትህ የጎደላቸው ሲመስላቸው ድምጻቸውን ከፍ አድርገው የሚጠሩት አለኝታ የሆነ መንግስት አላቸው። የመንግስት ያለ ብለው ይጠሩታል። መንግስት ቤት ሰርቶን ያስቀመጠኝ ይላሉ። ወታደር መጥቶ ጎትቶ ያስወጣልኛል አሁን ይላሉ። የሚያበሳጫቸው ሰው ድንገት ቢያጋጥማቸው በየወሩ ጡረታ ሊቀበሉ ይሄዳሉ። መንግስት ለጡረታ ከሰጠኝ ብር ላይ 200 ብሩን አንተ አይደል የወሰድክብኝ ብለው የሚወቅሱት አንድ ሰው ነው። በዊልቸር እየገፋ ይዟቸው የሚሄደው የሚያበላቸው፣ የሚያጠጣቸው፣ የሚያለብሳቸው፣ የሚኩላቸው፣ የሚያዝናናቸው፣ የሚያስቆርባቸው ቤት አድሶ የእርጅናና እድሜያቸውን ደከመኝ ሰለቸኝ ሳይል ቀን ከሌት የሚያገለግላቸው። በነገራችን ላይ እማማዝናሽ በውሸት መንግስት ጡረታ መድቦሎታል ብሎ ከራሱ የሚከፍላቸው ይህ ወጣት ነው። ዘካርያስ ኪሮስ ወይንም ዘኪ ይሰኛል። ስለዚህም መንግስት የትኛውንም አይነት ጡረታ እንዳልመደበላቸው ከዚህ ቪዲዮ መረዳት ትችላላችሁ። ከእጁ ላይ ከራሱ ቀንሶ ጡረታ በሚል ሰበብ የአእምሮ እድሳት ያደርግላቸዋል። ጡረታ በመስጠት ከስቃይ ህይወት አውጥቶ አንቀባሮ የሚያኖራቸው፣ ከአእምሮ ጉዳታቸው ፈውሶ በእድሜ ማምሻ የደስተኛ ህይወት ባለቤት ያደረጋቸው ይሄ ዘኪ የተሰኘ ግለሰብ ነው። ከጎናቸው የማይለይ የብቻቸው መንግስትም ያላቸው እማማዝናሽ ብቻ ናቸው። Media, share, subscribe, like, bye bye.